ዘጠኝ ዓመታትን የፈጀው ዝምታ በታላቅ ድምጽ ሊሰበር ጥቂት ሰዓታት ብቻ ቀርተዋል። በኢትዮጵያ የሙዚቃ ታሪክ ውስጥ ስሙ ሲነሳ መድረክን ብቻ ሳይሆን የፖለቲካውንም ሁኔታ የሚያናውጠው ድምፃዊ ቴዎድሮስ ካሳሁን ግርማሞ ቴዲ አፍሮ በአዲስ አልበም ለመመለስ ዋዜማው ላይ ይገኛል። ነገር ግን የኢትዮሪካ መምጣት እንደቀደሙት አልበሞች ሁሉ በአበቦችና በጭብጨባ ብቻ የታጀበ አልሆነም። ጋዜጣዊ መግለጫው በድንገት ታግዷል። የኪነ ጥበብ ባለሙያዎች በሁለት ጎራ ተከፍለው እየተሟገቱ ነው። የመንግስት ከፍተኛ ባለስልጣናትም በድምፃዊው ጉዳይ ላይ መግለጫ እስከ መስጠት ደርሰዋል። በዚህ ዝግጅታችን ቴዲ አፍሮና የብልጽግና መንግስት ለምን ሆድና ጀርባ ሆኖ፣ በትግራይ ጦርነት ጊዜ ቴዎድሮስ ካሳሁን ግርማሞ ቴዲ አፍሮ ለቀረበለት ጥያቄ የሰጠውና ባለስልጣናትን ያስቆጣው መልስ ምን ነበር? ኢትዮሪካ ገና ሳይለቀቅ ለምን ተሰረቀ? ብልጽግና ከካሙዙ ካሳ እስከ ነብዩ ባየ ድረስ ያሉ ሰዎችን በቴዲ አፍሮ ላይ ለምን አዘመታቸው? የሚሉትን ነጥቦች በዝርዝር እንመረምራለን። ከአቡጊዳ እስከ ኢትዮሪካ፣ ከእስር ቤት ሽሮ እስከ ዓለም አቀፍ ዝና የዘለቀውን የጥበብ ሰይፉን ከአፎቱ ሊያወጣ የተቃረበውን የቴዲ አፍሮን ወቅታዊ ሁኔታና በስተጀርባ ያሉ እውነታዎችን የትም ያልሰማችኋቸውን የግል ምስጢሮቹ ጨምረን ይዘንላችሁ ቀርበናል። እነሆ አብራችሁን ዝለቁም። የድምፃዊ ቴዎድሮስ ካሳሁን ግርማሞ ቴዲ አፍሮ ኢትዮሪካ አልበም ይፋ ከሚሆንበት ቀን ዋዜማ ላይ የጋዜጣዊ መግለጫው መታገድና የአልበሙ ስራዎች ቀድመው መሰረቃቸው በአገሪቱ የኪነ ጥበብና የፖለቲካ መድረክ አዳዲስ ጥርጣሬዎችንና ውጥረቶችን ፈጥሯል። ይህን ተከትሎ የወጡ መረጃዎች እንደሚያመለክቱት ድርጊቱ ቀደም ሲል አቶ ጀዋር መሐመድ መጽሐፋቸውን ሊያስመርቁ ሲሉ የገጠማቸውን የፒዲኤፍ ስርቆት የሚያስታውስ ሲሆን በቴዲ አፍሮ ላይም የታቀደ የኪሳራ ሴራ ሊሆን ይችላል እየተባለ ነው። ከአልበሙ መጠናቀቅ ጋር ተያይዞ ብልጽግናን ክፉኛ አስቆጥቷል ተብሎ የሚታሰበው ዳስ ጣላንሳው የተሰኘው ሙዚቃ ገና ለህዝብ ሳይለቀቅ በባለስልጣናት ጆሮ መድረሱ ለጋዜጣዊ መግለጫው መታገድ እንደ ዋነኛ ምክንያት እየተጠቀሰ ነው። በተለይም በሙዚቃው ውስጥ ትገኛለች የተባለችው አምሳውን ለሙሴ አምሳውን ለአሮን የምትል ስንኝ በስልጣን ላይ ያለው አካል የቤተ ክህነትንና የአገርን ጉዳይ ለሁለት ከፍሎ እየመራ ነው የሚል የፖለቲካ ትርጉም ተሰጥቶታል። ይህ ስራ እንዴት በመንግስት እጅ ሊገባ እንደቻለ ሲተነተንም የሙዚቃ አቀናባሪው ካሙዙ ካሳ ከመንግስት ባለስልጣናት ጋር ካለው ቅርበት ወይም ከረዳ ፕሮፌሰር ነብዩ ባየ ጋር ካለው ግንኙነት ጋር ተያይዞ ሙዚቃው ቀድሞ ሾልኮ ሊሆን እንደሚችል ጥርጣሬዎች ተፈጥረዋል። በዚህ ሳቢያም አቀናባሪው ካሙዙ ካሳ ቀደም ሲል ቴዲ አፍሮን ከነኩኩ ሰብስቤ ጋር ያስተዋውቅ ከነበረውና በኋላ ላይ ከዳተኛ ተብሎ ከታማኝነት ተርታ ከወጣው ከሰይፉ ፋንታውን ጋር ተመሳሳይ ጣፋንታ ሊገጥመው እንደሚችል እየተነገረ ነው። ሙዚቃው ከቴዲ አፍሮ እጅ ወጥቶ ለባለስልጣናት የደረሰው በካሙዙ በኩል ሊሆን ይችላል የሚለው ግምት በቴዲ አፍሮ አድናቂዎች ዘንድ ትልቅ ቁጣን ቀስቅሷል። ከዚህ በተጨማሪም የትናንቱ ጋዜጣዊ መግለጫ የታገደው ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ቴሌቪዥን ምሽቱን የሰጡት ቃለ መጠይቅ በቴዲ አፍሮ መግለጫ እንዳይሸፍንባቸው ታስቦ ሊሆን እንደሚችል ሌላኛው የትንታኔ አቅጣጫ ሆኖ እየተነገረ ነው። በአጭሩ ጉዳዩ ከመደበኛው የሙዚቃ ስራ ወጥቶ ፖለቲካ ሽኩቻ መልክ መያዙን የዜና ትንታኔዎች አመለክታሉ። እዚህ ላይ የሚነሳው ወሳኝ ጥያቄ ብልጽግናዎች ቴዲ አፍሮን በምን ምክንያት ተጣሉት የሚለው ነው። የቀድሞው የአዲስ አበባ ከተማ አስተዳደር የህዝብ ግንኙነት ኃላፊና የፍልስፍና ምሁሩ ዶክተር ዮናስ ዘውዴ በጠቅላይ ሚኒስትር አብይ አህመድ መንግስትና በድምፃዊ ቴዎድሮስ ካሳሁን ግርማሞ ቴዲ አፍሮ መካከል ያለው ግንኙነት መሻከሩ ዋነኛ መነሻው የሆነው ድብቅ ምክንያት እንደሚከተለው ነው ይሉናል። እንደ ምሁሩ ገለጻ ለትናንቱ የጋዜጣዊ መግለጫ መታገድና በመንግስት ዘንድ ለተፈጠረው ከፍተኛ ቅሬታ ዋነኛው መንስኤ ድምፃዊው በትግራይ ጦርነት ወቅት ለመንግስት ያሳየው ያለመታዘዝ ስሜት ነው። በትግራይ ጦርነት ወይም በወቅቱ መንግስት የህልውና ዘመቻ ብሎ በሰየመው ወታደራዊ እንቅስቃሴ ወቅት ድምፃዊው ለጦርነት ቀስቃሽ ሆኑ የጥበብ ስራዎችን እንዲያቀርብ ከመንግስት ከፍተኛ አካላት ደጋግሞ ጥያቄ ቀርቦለት እንደነበር ተገልጿል። ሆኖም ቴዎድሮስ ካሳሁን ግርማሞ ቴዲ አፍሮ የቀረበለትን ጥያቄና ግፊት ወይ ፍንክች በሚል ጽኑ አቋም ውድቅ ማድረጉን ዶክተር ዮናስ ዘውዴ አጋልጧል። ይህ የድምፃዊው አቋም በመንግስት ካምፕ ውስጥ እንደ ትልቅ የክህደት እርምጃ ተቆጥሮ ከፍተኛ ቁጣን ቀስቅሶ እንደነበር የውስጥ መረጃዎች ያመለክታሉ።